ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁ? ዛሬ ደግሞ እንግዲህ በእንደዚህ ቤት መቃብር ቤት መጠቅላላ እዛ ቤት ገፍተን እንግዲህ አንድ የተኙ እናት አሉ እሳቸውን ልንጠይቅ ነው። እንዴት አሉ? ደህና ኖት? ደህና ነኝ። ማውራት ይችላሉ? የኔ እናት አዎ ደህና ኖት? ደህና ነኝ። አይ እሳቸው ማውራት ይችላሉ? እርሱ አይችልም፣ እኔ ነኝ። ማውራት አይችሉም? አይችልም እሱ። አዎ ተጠቅሙ ጫርጎ አታርገኝ። ታመስ ሚስስ እንት ቤተሰብ ቆያችሁ ከመጣችሁ? አዎ እዚህ ትልቁ ልጅ በዘጠና እንትን 8 ነው። አሁን አገር ቀይሯል። ትንሹ በ98 እንትን 9 ነው። ይኸው እንግዲህ 18 አመት ያው እዚህ ከመጡ አዎ እኔ በ2000 ነው 17 አመቴ ነው። አዎ እንግዲህ 17ኛ ነው። እንደገና ያገሬ እንደገና ተመልሼ 6 አመት አምጪ እንደገና በ2006 ተመለስኩ። 11 6 17 አመቴ ነው እንግዲህ እሳቸውን ለማስታመም አዎ አገለቃ አገጣላት ማለት ከመቀኝ በቃ በሙሉ ለቃ ተነልጆች በቃ 2000 እንትና 6 ወዲህ አዎ በቃ ለቀቀ። እዛ ምንድነው ችግሩ? እሳቸው ደህና ነበሩ በፊት? አይ ብዙ የሚያማታል እንደዛ አልበሰባህ። አዎ ልሱ ልጁ የ9 አመት እኮ ነው አይኑ እንትን ያለው 26 አመት እዚህ ተኝተዋል። አሁን አዎ እንቅልፍ እንትን አሁን ያው አይኑ ነው ያው አይኑ ነው ያዘው። አዎ አይኑ ነው ያዘው። ስንት ቤተሰብ ናቸው? 5 ቤተሰቡ ማግማ ሰበታት ነው በያለበት ምን ስንቶች እዚህ ያላችሁ? እዚህ ያለ ነው 5 ነን። 5 ቤተሰብ? አዎ እሺ እዛ 5 ነን ነው በያለበት ሰበታት ነው አሉት። አንዷ ማሁላ ወደ መታ ዝጋ አለች። አሁን ዝጋ አለች። አዲስ መጣ አሁን በቅርብ መጣ። አዎ ለመጠየቅ መጣ ነው። እዛ አዲስ አበባ 2 ሰሞን አዲስ አበባ አሉ። ትልቁ ወደ ቡታጅራ ወራጃ ማር ወረዳ ነው ታያ። አዎ በቅስና ዛት ብሎ እሺ። እና እንዴት ነው አሁን ጤናዎት ምን ላይ ይገኛል? እኛ ምን መስገነው ቢያመኝ ጎራ ይሻላል። እነኛ ሁለቱ የሷና የልጁና የሷና የልጁ የልጁን እንኳን ይሻላል። አንቺም ቁጭ በይሽማ። አንቺም ያስታመምሽ ትገኛለሽ አይደል? ሁለት ናቸው የሚያስታምሙት። ለሁለት ነው አለሽ አለ ማለት ሌላም አለሽ? አዎ ሁለት ነው የሚያስታምሙት። ቀና ማለት አይችሉም? ቀና ያው በሰው ነው በሰው እጅ ነው። በሰው እጅ? አዎ በቃ ነው አንስተው ነው በቃ። ስንት ጊዜ ሆነ አሁን ቅዱስ ሚካኤል ከመጡ? እዚህ ሚካኤል ከመጡ ስንት ጊዜ ሆናቸው? እሷ በቃ ከ98 አይነት ጀምራ ለተመላለሰች በቃ በተመላለሰው 48 ጊዜ እዚህ መጣች። 98 ጀምሮ በቃ እዚሁ ነች። እንደዚሁ እንዳለ ነው በቃ። ወይኔ እናት ራስጂ ሆነ 2008 ነው የሚለው። ከ2008 ነው እንጂ 2015 የባሰባት 2015 ወዲህ ነው ራሷን አመማትና። እሺ እዛ ተቀምጦ ሆነች ተዛው ራሷን ሲሻላት እግሯን ቢያለመጣ ሰውነቷን ያዛባ። በጣም ነው የሚያሳዝነው። መቼም ፈተና ነው በህይወትና በርቱ እስቲ እና ይሄን ቁጥሩ 5000 ብር የታተ ዘመነ መቀኛ የነዚህን ሰዎች ደስታ ማየት ብንችል ቀና ብሎ ከዚህ በሽታ ድነው 4 5 እግዚአብሔር ከሰጣችሁ ላይ አስራታችሁን አውጣችሁ በእውነት በዚህ ቦታ ላይ ገንዘባችሁን ማዋል ከጽድቅ በላይ ምንም ቢኖር በቃ ይመጥነዋልና ጽድቅ እየሰራችሁ እዚህ ቦታ ላይ ያሉትን እንደዚህ የተቸገሩትን እናቶችን አባቶችን በዚህ በደዌ ዳኛ ያሉትን እንግዲህ መጎብኘታችሁ ቀላል ነገር አይደለም። ደግሞ በዓሉን ደግሞ ስንት ነው አባ? 5000 ነው። 5000 ነው። እግዚአብሔር እንግዲህ ይሄንን ገንዘብ እነሱ ሰጥቷቸዋል። ይመርቋቸው እስቲ። እንደምንላችሁ አንደ ሰማይ ኮከብ አንደ አብርሃምንና ይስሐቅን ያዕቆብን እድል ይስጣቸው። አሜን። ዘመነ ዘመን ተከፋ ዘመነ ያውጣቸው። አሁን እጃቸው አይሰራም። አንድ አክላሶም አንድ ማክራ አይሰራ ነው። ምንም አስራው ተፈረ ተሰበቃ እንደዚህ ልትስት ስለሚያወዛውዘው አይዟችሁ እንግዲህ መቼም እግዚአብሔር አምላክ ምህረቱን ይስጣቸው። እናንተም በርቱ እሺ። አይዟችሁ ሰላም ሁኑ።